መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ ቅድመ ዓለም በጸና በማይሻር መንግስት የነበረ በማእከለ ዓለምም በጽኑ በታላቅ መንግስትነት ያለ ድህረ ዓለምም በዘለዓለማዊ መንግስት በማያልፍ ስልጣን ጌትነት የሚቀጥል የሚኖር ፍጥረቱን የሚገዛ ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም በሁሉም ስፍራ የምትገኙ የቅድስት ቤተ ክርስቲያን የአስራት በኩራት ልጆች የድንግል ማርያም ወዳጆች በእግዚአብሔር ስም እንደምን ዋላችሁ? አሜን። ቸርነቱን ያላጎደለብን ምሕረቱን ያላጎደለብን ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። አምላክን የወለደችልን ከሥላሴ ጋር ያዛመደችን የመዳናችን ምስጢር ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁንልን። እግዚአብሔርን የወደዱት በግብር የመሰሉት በእግር የተከተሉት ምድራውያን ቅዱሳን ሁልጊዜ የሚያመሰግኑት ሰማያውያን መላእክት ቅዱስ መስቀሉን ጨምሮ የተመሰገኑ የከበሩ ይሁኑልን። እንደ እግዚአብሔር ቸርነት በእግዚአብሔር ቅዱስ ፈቃድ አብይ ጾምን በሰላም ጀምረን በሰላም እየጾምን እየጸለይን እየተማማርን ለስድስተኛው ሳምንት ደርሰናል። እንዳለፉት እንደ ማንኛቸውም ሳምንታት ይህ ሳምንት ደግሞ የራሱ የሆነ ሳምንታዊ ስያሜ አለው። ገብርኄር ይባላል። ይህንን ስያሜ የሰጠው ቅዱስ ያሬድ ነው። በአብይ ጾም በሚቆመው የድጓ ክፍል ጾመ ድጓ በሚባለው ለሳምንታቱ ስያሜ ሲሰጥ ይህንን ሳምንት ገብርኄር ብሎታል። እንግዲህ የቅዱስ ያሬድ ድርሰት ምንጩ መጽሐፍ ቅዱስ ነው። ይህም ገብርኄር የሚለው ምንጩ መጽሐፍ ቅዱስ ነው። የዕለቱ ወንጌል የነገው ወንጌል የማቴዎስ ወንጌል ምዕራፍ 25 ነው። ታሪኩ በማቴዎስ ወንጌል ምዕራፍ 25 በሉቃስ ወንጌል ምዕራፍ 19ም ተጽፏል። መመልከት ነው። ገብርኄር የተባለበት ምክንያት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም እየተመላለሰ ሲያስተምር ሁላችን እንደምናውቀው ለኛ በሚረዳን በሚገባን በምንችለው በምናውቀው ምሳሌ ነው። ክርስቶስ ፍቅሩን የገለጸበት በመሰቀል ብቻ አይደለም። ስጋውን ደግሞ በመስጠት ብቻ አይደለም። ፍቅሩን የገለጸበት ክርስቶስ ዝቅ ብሎ እኛን በሚገባን በማስተማርም ጭምር ነው። ይሄ በእውነት ዛሬ ምዕመናንን ለሚያስተምሩ በአጠቃላይ በቤተ ክርስቲያን በጉባኤ አድገው ለመምህርነት ለበቁ ሰዎች ሁሉ አርአያ መሆን የሚችል ነው። ስናስተምር ያልገባቸው ወንድሞቻችን እህቶቻችን እንዲገባቸው ቁልጭ አድርገን በምሳሌ ማስተማር መቻል አለብን። ጌታችን ያስተማረን እንደዚህ ነው። በምሳሌ በሚያውቁት በሚረዳቸው አእምሯቸው ሊሸከመው በሚችለው ልክ ነው ማስተማር ያለብን እና ጌታችን በምሳሌ ሲያስተምር እንደምታውቁት ያላስተማረበት የምሳሌ አይነት የለም። በግብርና አስተምሯል። ሴቶች በእንጀራ ዳቦ የሚጋግሩበት በእርሾ በቡሆ እየመሰለ አስተምሯል። በወርቅ በንግድ እየመሰለ አስተምሯል። አሁን የዛሬው ትምህርት ገብርኄር የሚለው ክርስቶስ በወርቅ በንግድ በወርቅ ነጋዴ መስሎ ያስተማረበት ትምህርት ነው። ስለዚህ ጌታችን እንደሚለው እንዲህ ይላል። አንድ ባለጠጋ ነበረ። እሱም ወደ ሩቅ አገር ሊሄድ ሲነሳ 3ቱን ባሪያዎቹን ጠርቶ 3 የተለያየ መጠን ያለው መክሊት ሰጣቸው። በቁጥር ነው የሚለያየው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምራችሁ አንብቡ። እስመ ከመ ብእሲ ዘይነግድ ወፀውአ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር የሚሄደው ባለጠጋ ነጋዴ 3ቱን ባሪያዎቹን ጠርቶ ምን አደረጋቸው? እንዲሰሩበት ገንዘብ ሰጣቸው። ቦ ዘወሃቦ 5 መክሊተ፣ ከ3ቱ ባሪያዎቹ ለአንዱ 5 መክሊት፣ ወቦ ዘወሃቦ 2 መክሊተ፣ ለሁለተኛው 2 መክሊት፣ ለሶስተኛው ደግሞ 1 መክሊት ሰጣቸው። አሁን ምን ብሎ ነው የሰጣቸው ነው ጥያቄው።
ገንዘባችንን ለሰው የምንሰጠው ምን ብለን ነው? ገንዘባችንን ለሰው የምንሰጠው ወይ ምጽዋት ነው፣ ወይ ብድር ነው፣ ወይ ሰርተህ ትርፉን መልስ ነው። ይህ ባለጠጋ ለሶስቱ የሰጣቸው የተለያየ መጠን ያለው ወርቅ ነው። በቁጥር ደረጃ ወርቁ አንድ አይነት ነው፣ በቁጥር ግን የተለያየ ነው። የተሰጡት ሰርተው እንዳተርፉ ነው የተሰጡት፣ አደራ የተሰጡት። ሰጥቷቸው ወደ ሩቅ ሀገር ሄደ ይላል። ምን ማድረግ ነበረባቸው? ሶስቱም የተቀበሉትን አደራ ተቀብለው መነገድ ማትረፍ አለባቸው። ቢያንስ በተሰጣቸው ልክ ግማሽ ማትረፍ አለባቸው፣ ሰውየው እስኪመለስ ማለት ነው። ሰውየው ሲመለስ አለ ጌታ ሲያስተምራቸው፣ ሲመለስ ሰውየው ባለ 5 መክሊቱ መጥቶ እነሆኝ ጌታዬ 5 መክሊት ሰጥተህ የነበረ 5 አትርፌያለሁ ብሎ 10 አድርጎ መለሰ አለ። ከዛ ጌታው ምን አለው? ኦ ገብርኄር ወገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ ባእ ውስተ ፍስሐሁ ለእግዚእከ አለው። አንተ በጎ ታማኝ አገልጋይ ባሪያ ሆይ በጥቂቱ ሹሜህ ታምነህ ስለተገኘህ በብዙ ላይ እሾምሃለሁ። ስለዚህ ወደ ጌታህ ደስታ ግባ አለው። ወደ ጌታ ደስታ ግባ አለው። ለምንድን ነው እንዲህ ያለው? 5 ተቀብሎ 5 አትርፎ ስለመጣ ማለት ነው። ሁለተኛውም መጣ። ሁለተኛውም እነሆኝ ጌታዬ 2 ሰጥተህ የነበረ 4 አድርጌያለሁ ብሎ 4 አድርጎ መለሰ። ልክ እንደ መጀመሪያው ሁሉ ጌታው ምን አለው? አንተንም በብዙ ላይ ሹሜሃለሁ፣ ወደ ጌታ ደስታ ግባ አለው። እንግዲህ ይህንን ያለው እግዚአብሔር አምላካችን ሲያስተምር በምሳሌ አንድ ባለጠጋ ለሚያምናቸው ባሪያዎቹ የሚያደርገውን የሚናገረው ነው እየተናገረ ያለው። ለምን? ለኛ በምሳሌ እንድገባን እያስተማረ ስለሆነ ክርስቶስ ማለት ነው። ለኛ በምሳሌ እንድረዳን እያስተማረ ስለሆነ የእግዚአብሔር ፍቅሩ የሚገለጥበት ብዙ ምስጢር ስለሆነ ዋናው ደግሞ እኛን በማስተማር ስለሆነ እኛን በፍቅር በማስተማር ስለሆነ ፍቅሩ የሚገለጥበት ማለት ነው። ስለዚህ ሶስተኛው መጣ። ሶስተኛው ሲመጣ ያችን አንዲት መክሊት ቀብሮ አስቀምጦ ለጌታው እነሆ አለው። ምን ነው አላተረፍክበትም ሲባል አአምር አንተ ከመብእሲ ድሩክ ተአረር ዘኢዘራኢከ ታስተጋብ ዘኢዘራውከ ታነስ ዘኢያንበርከ። ያላስቀመጥኸውን የምታነሳ፣ ያልዘራኸውን የምታጭድ፣ ያልበተነውን የምሰበስብ ጨካኝ መሆንህን ስለማውቅ ቀብሬ አቆየሁልህ አለው። ልብ በሉ፣ ባለ 1 መክሊቱ ማለት ነው። ይህ ሰውዬ ሰነፍ ነው። የተወቀሰው እሱ ነግዶ ባለማትረፉ ብቻ ሳይሆን ገንዘቡን ቀብሮ ከሚያስቀምጥ ይልቅ ለሌሎች ሰዎች ሰርተው ለሚያተርፉ ሰዎች አለመስጠቱ ነው። እሱ ባይሰራ እንኳን ሰርተው ለሚያተርፉ ሰዎች ቢሰጣቸው ይመሰገን ነበር ይህ ሰውዬ። ስለዚህ ሰርቶ ስላላተረፈበት ስላስቀመጠው ተወቀሰበት ማለት ነው። ከዛ ጌታው ምን አለ? በሉ ይህንን መክሊቱን ተቀበሉትና ለባለ 10 ስጡት አለ። ለባለ 10 ስጡት፣ ላለው ይጨመረዋል። በተለይ በሉቃስ ወንጌል እንደተጻፈው ሰጮቹ አካላት አይ እሱ እኮ 10 አለው ይበቃዋል ሲሉት ላለው እንጂ ይጨመረዋል። እንዲህ ያለው ማን ነው? ጌታ። ላለው ይጨመረዋል አለ። እውነትም ላለው ይጨመረዋል። አሁን ይህን ጥቅስ ይዘው አንዳንድ ሰዎች ባለጠጎች ነግደው ሲያተርፉ በቤት ላይ መኪና፣ በመኪና ላይ ቤት ሲጨመርላቸው እግዚአብሔርን የባለጠጎች አምላክ ብቻ የሚያደርጉት አሉ። እግዚአብሔር አምላከ ነዳያን ወተስፋ ቅውፃን ነው የሚባለው ክርስቶስ። የነዳያንም ክርስቶስ የድሃ አምላክ ነህ ሲባል አያፍርም። ላለው ይሰጠዋል ማለት እውነት ነው። በዓለሙ ስናየው ላለው ሰው ይጨመርለታል። ለምን? ስለሚሰራ ያተርፋል። የሌለው ደግሞ ጥቂት ነገር እንኳን ቢኖረው ባለመስራቱ ያንኑ ያለውን ያጣል። ምሳሌ ልንገራችሁ። ሁለት ሰዎች በዓለሙ የሚኖሩ 2 ሰዎች ስራ ሰርተው ነግደው ማትረፍ ፈለጉ።
ቤትና መኪና አላቸው እንበል። ባለቤትና ባለመኪና ናቸው። ቤታቸውንና መኪናቸውን አስይዘው ከመንግስት ገንዘብ ተበደሩ እንበል ሁለቱም። ስለዚህ በተበደሩት መስራት አለባቸው። እነኚህ ሰዎች ተበድረዋል። ቤቱን አስይዞ የተበደረው ሰውዬ እንደተበደረ ከመንግስት በተበደረው ገንዘብ ነግዶ አትርፎ የመንግስትን ብር መልሶ ቤቱንም ነፃ አደረገ ማለት ነው። ምሳሌ ነው እየነገሯቸው ያለሁት። ቤቱን ነፃ አደረገ። ስለዚህ በመንግስት ቤቱን ከመሸጥ ከመወረስ አተረፈ ማለት ነው። አንደኛ። ሁለተኛ ደግሞ ትርፍም አለው በነገደው ብር። ስለዚህ ምን ሆነ? ቤት ነበረው፣ ከመንግስት ተበድሮ በሰራው ገንዘብ ደግሞ አተረፈ ማለት ነው። ላለው ይጨመረዋል ማለት ይህ ነው። በአንጻሩ ባለመኪናው ደግሞ መኪናውን አስይዞ ከመንግስት ብር ተበድሮ ሰርቶ ነግዶ ከማትረፍ ይልቅ ከመንግስት የተበደረውን ብር በልቶ ጠጥቶ ሰክሮበት ጨፍሮበት ጨረሰው። መንግስት ገንዘቤን መልስ ሲለው ብር የለውም። ስለዚህ ምን ሊሆን ነው? መኪናው ተወረሰ፣ የነበረው መኪና አጣ ማለት ነው። ይህ በዓለሙ ሲታይ ነው። በሃይማኖት ሲታይ ሰው ሁሉ ሲፈጠር ሰው ነው። ሰው በመሆኑ በጎ ያደረገ ሰው ከሰውነት አልፎ መልአክ ለመሆን ይበቃል። መልአክ ለመሆን ይችላል። እነ ተክለ ሃይማኖት ሰው ነበሩ። ሰውነታቸውን አክብረው በሰውነት የተሰጣቸውን ጸጋ አውቀው ስለኖሩ ምን ሆኑ? በነበራቸው ሰውነት ላይ ምን ተጨመረላቸው? መልአክነት፣ ክንፍ ማለት ነው ተጨመረላቸው። ይሄ በሃይማኖት ሲታይ ነው። ስለዚህ ላለው ይጨምረዋል ማለት ይህ ነው። አዳም በገነት በነበረበት ሰዓት ገነት ተቀምጦ አልከፋውም ነበረ። ግን ምን አሰበሱ? የማይገባውን አምላክነት ስለተመኘ ያለውን የነበረውን ነገር አጣ። ግን ያለውን ገነትን አክብሮ ተንከባክቦ ኑሮ ቢሆን 1000 ዘመን ከኖረ በኋላ በዕፀ በለስ ምትክ ዕፀ ሕይወትን በልቶ የተመኘውን መንግስተ ሰማያት ማግኘት መግባት ይችል ነበር ማለት ነው። ስለዚህ ላለው ይጨምረዋል ማለት ይህ ነው። በሃይማኖት መነጽር ሲታይ ማለት ነው። እግዚአብሔር እያለ ያለው ላለው ይጨምረዋል እያለ ያለው ይህንን ነው እንጂ በዓለሙ አንድ ባለጠጋ ባለው ገንዘብ ላይ ተደራርቦ ይጨምረዋል ማለት አይደለም። ይህን መረዳት ያስፈልጋል። እነኚህ ሶስቱ የምን ምሳሌ ናቸው ብለን ስንመረምር ባለ አምስቱ፣ ባለ ሁለቱ፣ ባለ አንዱ የምን ምሳሌ ናቸው ብለን ስንመረምር ባለ አምስቱና ባለ ሁለቱ የፍጹማን ሰዎች ምሳሌ ናቸው። ፍጹማን ሰዎች ማለት ባላቸው ዕውቀት ተምረው አስተምረው ሰዎችን ለዕውቀት ለሃይማኖት ያበቁ፣ በተማሩት ትምህርት እነሱ ብቻ ሳይሆን ሰዎችንም የጠቀሙ ሰዎች ናቸው። በተማሩት ትምህርት ባወቁት ሃይማኖት በተመሰጠረላቸው ወንጌል አስተምረው እነሱ ብቻ ሳይሆን ሰዎችን ይዘው የጸደቁ ሰዎች ምሳሌዎች ናቸው። የትኞቹ? ባለ አምስቱና ባለ ሁለቱ ማለት ነው። በአንጻሩ ባለ አንዱ ቀብሮ ያስቀመጠው እሱ ተምሯል፣ ያውቃል። ግን የተማረውን ለሰው አስተምሮ አያውቅም። እሱ ብቻ ጸዳቂ ብሎ ያስባል። ጸዳቂ እሱ ብቻ። ደግሞ ማወቅ ያለብን ነገር መማር አያጸድቅም። መማር ብቻውን አያጸድቅም። የሚያጸድቀው የተማሩትን መኖር፣ የተማሩትን ማስተማር፣ በተማሩት ልክ ሰዎችን ትርፍ ማትረፍ ነው የሚያጸድቀው እንጂ ሊቅ መሆን ገነት ለመግባት ተቀዳሚ መስፈርት አይደለም። ዕውቀት ሲደመር ሃይማኖት ሲደመር ትዕግስት፣ በአጠቃላይ የሰውነት ባህሪያት ተደምረው ነው ሰውን የሚያጸድቁት። እና ይህ ሰው ሶስተኛው ሰውዬ ተምሮ ያላስተማረ እሱ ብቻ መጽደቅ የሚፈልግ ሰው ምሳሌ ነው ማለት ነው። ስለዚህ እግዚአብሔር አምላካችን ገብርኄርን ያስተማረው ገብርኄርና ገብረ ሐካይ የሚባሉ ናቸው። ገብረ ሐካይን በስንፍናው ገብርኄርን በጥንካሬው በበጎ ስነ ምግባሩ መስሎ ያስተማረበት ትምህርት ነው ይህ ሳምንት ማለት ነው። በማቴዎስ ወንጌል ምዕራፍ 25 እንዳልኳችሁ አንብቡት። በሉቃስ ወንጌል ምዕራፍ 19 ላይ አለ። በእነዚህ ሁለት ቦታዎች የተጻፈው ምስጢር ነው።
ነገ ገብርኄር ተብሎ የሚተረጎመው ማለት ነው። ስለዚህ እግዚአብሔር አምላካችን በምናውቀው አስተምረን ባለን ደግሞ ሰጥተን ገንዘብ ያለው በገንዘቡ ዕውቀት ያለው በዕውቀቱ ማድረግ የሚገባውን አድርጎ ሁላችንም እንድንጸድቅ በአንድ ቦታ በእግዚአብሔር ፊት በእግዚአብሔር መንግሥት ስንገናኝ ሳንበላለጥ በእኩል ቁመት በእኩል ውፍረት በአንድ አይነት መልክ በአንድ አይነት ሃይማኖት እንድንገናኝ የእግዚአብሔር ቅዱስ ፈቃድ ይሁንልን። ስላስተማረን ስለመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።